እንዴት ዋላችሁ? እንዴት አደራችሁ? የሀገሬ ልጆች ኢትዮጵያኖችም ኤርትራኖችም በቅድሚያ እጅግ በጣም አመሰግናለሁ። ቻናሌ መጣችሁ ለምታበረታቱኝ ሰብስክራይብ እያደረጋችሁ አብሮነታችሁ አይለይ እያልኩኝ አዲስ ለምትመጡ ደግሞ እንኳን ደህና መጣችሁ። ዛሬ ይዤላችሁ የመጣሁት ይቅርታ ዘገየሁባችሁ ለገና ስጦታ። በቅድሚያ እንኳን አደረሳችሁ ለገና በዓል፣ እንዲሁም ደግሞ አዲሱ ዓመት የሰላም የፍቅር የደስታ እንዲያደርግልን ከወዲሁ እመኝላችኋለሁ። ያው እንዳልኳችሁ ያው እነዚህ ሳሙናዎች እንደምታውቁት እኔ ቻናል ውስጥ ብዙ አይነት ሳሙናዎች እሰራለሁኝ። ግን ያው ሳሙና አሰራር በጣም ቀላል ነው። እዚህ ላይ የምነግራችሁ ነገር ቢኖር ይህንን ከአማዞን 6 ኪሎ ነው። በሻ በተር ያለበት ነው። ዲስካውንት ሆኗል። 50 ዩሮ ነው። በይበልጥ ኤሮፕ አሜሪካ ያላችሁ ግን የሁሉ ሳሙናዎች በጣም ብዙ ሳሙና ነው የሰራው። ግማሹ እንኳን አልፈጀብኝም ማለት ነው። ለገና ምን ስጦታ እንስጥ ብለን ከምታስቡ ይሄንን እንደዚህ ያዘጋጁ። በ2 ቀን ነው የሚደርቅላችሁ፣ ምክንያቱም ብርድ ነው በአሁኑ ሰዓት እና ይሄንን ሳሙናዎች ለጊፍት ለምትሰጡ ለሽያጭ ላይ የምታውሉ ብትሰሩ ብዬ እንደምታውቁት እኔ ለገበያ አላወጣም። ግን ዶናሲዮን ለፈረንጆቹ ወስጄ ስፖርት ሴንተር ላይ ወስጄ ሰጣለሁኝ። ከዛ እነሱ ናቸው ገንዘቡ የሚሰጡኝ። ይኸው እንዲህ አድርጌ እናዘጋጃለን። ያው በቀላል ሳንቲምን ብዙ ሳናወጣ አንድ ሳሙናውን ከገዛ ነው በፈለግነው ሽታ ከፈለግን ሽታ እናደርግበታለን። ካልፈለግን ደግሞ በምትፈልጉት አይነት መስራት ትችላላችሁ። እነዚህ ነገሮች ያው ከቻይና ቤት ሱቅ ታገኛላችሁ። ይኸው እንዲህ እያደረግን ራሱ የቻለ ስጦታ እናዘጋጃለን ማለት ነው። ይኸውላችሁ እንዲህ አድርጌ አዘጋጅሁኝ። አሁን እናንተ እንደዚህ አድርጋችሁ ለጊፍት መስጠት የምትፈልጉ ለምሽያጭ የምትፈልጉ እንደዚህ ማድረግ ትችላላችሁ። በሉ አሁን እንዴት አድርጌ የሰራሁትን ትንሽ አሳጥሬ ቀንጨብ አድርጌ ያመጣሁት አለ። ወደ አሰራሩ እንሂድ። ያው እንዳልኳችሁ ሻ በተር ያለው የቤዝ ሳሙና ነው የምጠቀመው ለማለት ነው። ልኩ ደግሞ እንደ ፍላጎታችሁ መጠቀም ትችላላችሁ። ያው እንደዚህ አዘጋጀው። ከዛ በኋላ ምንድነው የማደርገው? በኮኮስ ወይም ኮኮናት የተፈጨ ባለፈ ጊዜ ዘይት ስሰራ ያወጣሁት አለ። ያው ቀለም አለ ደግሞ የሽታ የሳሙና ሽታም አለ። እዛ ይሸጣሉ አማዞን ላይ። እንድናዘጋጅና በ2 አይነት ነው ማሳያችሁ። አንደኛ ድስት አርጋችሁ በውሃ ጨርቅ አርጋችሁ ማለት ነው እንዲህ ማቅለጥና ያው የቅመሙን የምታደርጉትን አድርጋችሁ መጠቀም። እንደ ሁሌ እንደምላችሁ ላስቲክ ዕቃ ላይ ነው የምታደርጉት። ፍሪጅ ውስጥም አታደርጉት። ያው እንደዚህ ሞልተን ለ1 ሌሊት እናሳደራለን። በሁለተኛው ቀን ካወጣን በኋላ በሶስተኛ ቀን መጠቀም እንችላለን።
ሁለተኛው አሰራር ደግሞ ይኸው እንደምታዩት አሎዌ ቬራ ወይም እሬት አለኝ። በጄል አድርገን ነው የምንሰራው። እዚህ ላይም ደግሞ ከለሩ እጠቀማለሁ፣ ሽቶ እጠቀማለሁኝ። ያው ልኩ እንዳልኳችሁ ነው። ጄሉ ደግሞ ያው ፍቄ አምጥቻለሁኝ ቪዲዮ እንዳይረዝምብኝ ብዬ። አሁን ደግሞ ማሳያችሁ የሁለተኛው አሰራር የራሱ ዕቃ ወይም ድስት አለኝ ከቻይና ቤት የገዛሁት እኔ። በእሱ አድርገን ውሃው አድርገን ማለት ነው በውሃ በእንፋሎት ነው መቅለጥ ያለበት። ይህን ደግሞ እንደዚህ እናደርጋለን። ያው እንደ ቀድሙ እንዳልኳችሁ ያው ቀመማችሁ የምትፈልጉትን ከቀለጠ በኋላ ትጨምሩና እሬት ጄሉን ወይም ሌላ ነገር አድርጋችሁ እንዲያርጋችሁ መስራት ትችላላችሁ። እና ይኸውላችሁ በሁለት አይነት በብረት ድስትም ይሄ እንደዚህ አይነት ድስትም ካላችሁ ማድረግ ትችላላችሁ። እዚህ ደግሞ እንደዚህ አድርጌ ያው ብዙ ቪዲዮዎች አሉ የየአይነት ሳሙናዎች። ለምትፈልጉ አይነት ሳሙና ብትጠይቁኝ ኮሜንት ላይ ጻፉልኝ። እንዳልኳችሁ ግን እንደዚህ ነው። በቃ በቀላል ነገር እንደዚህ አድርገን መስራት እንችላለን። ከለር ከሌላችሁ በራሳችሁ የምግብ ከለር መጠቀም ትችላላችሁ። ለሽታ ደግሞ የብርቱካን ልጣጭ፣ የላቫንደር፣ የአበባዎች የምናምን እያደረጋችሁ ሽታውን መቀየር እንችላለን። በተረፈ ግን ምንም ሽታ የለውም። ኮኮናት ግን ትንሽ የራሱ ሽታ ስላለው ለዚህ ነው የተጠቀምኩት። ከለር ደግሞ ያው ለአይን ደስ እንዲል ብዬ ነው ይህንን ሁሉ ከአማዞን የገዛሁት ለማለት ነው። እዚህም ደግሞ ስናስቀምጥ ባካችሁ ብዙ ሰው ተሳሳታላችሁ። ፍሪጅ ውስጥ እንዳታስቀምጡ፣ በላስቲክ ላይ አድርገን እናስቀምጥና ከዛ እንጠቀማለን። ጊዜያችሁን ወስዳችሁ ለምትመለከቱልኝ እጅግ በጣም አመሰግናለሁ። አብሮነታችሁ አይለኝ እያልኩኝ በሉ መልካም በዓል ይሁንላችሁ። ቻው ቻው።